እርዳታ ተነባበሩለትና ጎትተው እርሷንም አወጧቸው። ተበጀ ተንዘራግቶ በብርቱ ውጋት እያቃተተ የጉለሌ ሰው በሳቅ ሲፈነዳ ሰማ። ከራሱ በኩል ቀና አለና ሴትዮዋ ድናለች ብሎ በርህራሄ ድምፅ ጠየቃቸው። አንዱ ቀረበና አሳማን ያወጣው አለው። የሚያቃትተው ተበጀ ከወደ ራሱ ቀና አለና አሳማ ብሎ ጠየቀ። ለመሆኑ ከእናንተ ውሃ የወሰደባችሁ ሰው ነበር ወይንስ አሳማ ኖሯል ብሎ ተበጀ ጠየቀና ያቃተት ጀመር። ጎረቤትህን እንደ ነፍስህ ውደድ ቢባልም ሰዎችን እነ እቲላን ነበር እንጂ የነ እቲላን አሳማዎች አልነበረም። እቲላ ጎረቤቱ አሳማ አርቢ ነው። ውሃው ሙላት ነጥቆ ወስዶት የነበረው የእቲላን አሳማ ሳለ ያላዩትን ቢያወሩ ግድ የሌላቸው ሰዎች የሾገሌን ገረድ ውሃ ሙላት ወሰዳት ብለው አውርተው የተበጀን ነፍስ ለአንድ አሳማ ነፍስ ሊያስለውጡት ነበር። መልካሙን የሰማዕትነት ሥራው ሁሉ ደግሞ እንዲሁ ርካሽ ሆኖ የሚቆጠር የሆነበት ዘወትር የሚሰክር ሆኖ ስለሚታወቅ ነው። በግብረ ገብም መሠረት አደረግኩት የሚለው ሁሉ ሳያውቀው እንደሚያደርገው ይቆጥሩበታል። በጎ ሥራህን ሁሉ በትኩስ መቃብር ውስጥ አፈር አልብሰው፣ አንተ ሰው ሆን፣ ሚስት አግባ፣ ልጆች ይኑረህ ይሉና ይዘልፉት ነበር። ድሃ ቢሆን ወይም ባለጠጋ፣ ሰካራም ቢሆን ወይም ትምሕተኛ ሁላችንም የጉለሌ ልጆች ነን፣ አባታችንም ጉለሌ ነው ብሎ ራሱን የሚያኮራ እርሱ ተበጀ ብቻ ነው። ከሚሰክር ሁሉ ትምክህተኛ ለመሆን ብዙ ጊዜ አስቦ ነበር። ሰክሮ ያደረበት ሌሊት አልፎ ብርሃን በሆነ ጊዜ ከእንግዲህ ወዲህ መጠጥ አልቀምስም እያለ በየቀኑ በብርሃን ተበጀ ምሏል። በነጋታው የበለጠ ጠጥቶ የባሰ ሰክሯል። ለመስከር ይጠጣል። ደስ ያለው እንዲመስለው ይጠጣል። ብስጭቱን የሚረሳ መስሎት ይጠጣል። ይህ ነው ተበጀ። ይህንን መስከርህን ካልተው ለአንተ አበነፍስ አልሆንም ብለው የመጀመሪያ ንስሐ አባቱ ብዙ ከመከሩት በኋላ መንፈሳዊ ልጅነቱን ከርግመት ጋር አስወግደውታል። ገረዶቹም ቢሆን ለእርሱ ተቀጥሮ መስራት ከውርደት ቆጥረውት እየነቀፉት ሄደዋል። መጠጥ ካልተው ካናገባህም ብለው በየጊዜው ለጋብቻ ጠይቋቸው የነበሩት በቁመናው አሰናብተውታል። በሰንበቴም በማኅበርም ማኅበርተኛ ለመሆን የጠየቃቸው ነፍሱን ሳይቀር ንቀዋታል። ይህ ሁሉ በእርሱ ዘንድ ከኢምንት አይቆጠርም። ያሉትን ቢሉ እርሱ ምን ቸገረው? ገንዘብ እኮ አለው። ገንዘቡም ጥሬ ብር ነው። ባለጠጋ ነው። መስከረም የባለጠጎች ነው። ትምሕተኛ መሆን ግን የድሆች ነው። እንደ ልዩ ዓመፅ አድርገው ለምን በእርሱ ይቆጥሩበታል? እንዲህ በተከራከረ ነበር። ነገር ግን ልዩነት አለው። እርሱ ብዙ ጊዜ ሰክሮ አውቶሞቢል በላዩ ላይ ሄዶበታል። ሰክሮ በበነጋው ከእንቅልፎ ሲነቃ ብዙ ጊዜ በእስር ቤት ውስጥ አድሮ ራሱን አግኝቶታል። በጉለሌ መንገድ ዳር ባሉት በብዙ የውሃ ጉድጓዶች ሰክሮ ገብቶባቸው እየተጮኸ ጉለሌ አውጥቶታል። ሰክሮ የጎርፍ ውሃ ከወሰደው በኋላ ብዙ ጊዜ የእሳት አደጋ ደርሶለታል። ሰክሮ ከቤቱ መድረስ እያቃተው ከወደቀበት ባቡር መንገድ ሳይነሳ ብዙ ጊዜ ጎርፍ በላዩ ላይ ሲሄድበት አድሯል። ይህ ሁሉ ውርደትና እርክሰት ነው እንጂ ከቶ ክብር አይደለም። እንግዲያውስ ክብር ድሃ ነው። ገንዘብ ስለሌለው ራሱን መግዛት ይችላል። ባለጠጋ ደግሞ መናኛ ተራ ነው። ገንዘብ ስላለው ራሱን መግዛት አይችልም። ይህንን ሁሉ አሰበ። ስለኖረ ባይማር እንኳን ብዙ ከማወቅ ደርሷል። ባለጠጋ ወይም ድሃ ሰው ከራሱ የበለጠ መሆን ይገባዋል አለ። ቤቱን ከሠራ ከ5 ወራቶች በኋላ ጀምሮ ተበጀ መጠጥ ጠጥቶ አያውቅም። ስለ ቤቱ ክብር መጠጥ እርም ነው ማለት ጀምሯል። ያለፈውን ዘመን መራርነት እያሰበ ተንገፍግፏል። አንድ ብሎ ለመጀመር ከወደቀበት ትቢያ አንስቶ ዕድሉን ሊያራግፍ እንደ ራእይ ያያል። ያበላሸው ዕድሉ አሳዘነው። በዚህ ዕድሜ ሁሉ ሚስት አላገባውም፣ ልጅም የለኝም አለና አዘነ። ውሾቹ እየተባሉ ሲጫወቱ ተመለከተና አመሌ ውሻ ነበርና ከውሾች ጋር ኖርኩ ብሎ ራሱን ረገመ። በውሾቹ ፈንታ አሁን በዚህ ዕድሜው ልጆቹ ዙሪያውን ከበው እየተጫወቱ ሲፈነጩ ባየ ነበር። እንዲህም አሰበ። ቀልድና ወዘበሬታ ስለሚያውቅ
እንደዚህ እያለ ይቀልድ ነበር። ጎጃም አበባውንና የግራር ማሩን ይጭናል። የተጉለትና የአምቦ ወረዳም ጌሾ ያበቅላል። የሆላንድ የቢራ ፋብሪካ ቢራውን ያወጣል። የኢጣሊያ ፋብሪካ ነቢት ያፈላል። መቅደሳና ዘቶስ በግሪክ አገር ይጠራል። በስኮትላንድ ዊስኪ ይጠመቃል። ይህ ሁሉ የሚደረገው በአራዳ የሚቀመጡትን እንዳይጠቅማቸው ነው። በዚህም ምክንያት በዋሻ እንደሚጮህ ጉጉት ሰካራሞች በከተማይቱ ይጮኻሉ። በደብረ ሊባኖስ ግን ድምጡ ዘለግ አድርጎ የሚናገረው ወፍ እንኳን የለም። ውሃ እንኳን የሚጠጣው በመቅኑ ነው። በአራዳም ይሁን በገዳም ምንም ገንዘብና ቤት ለሌለው ድሃ ውሃ ደግሞ እጅግ አድርጎ ይጣፍጣል። ይህንን የመሰለ ቀልድ ይቀልድ ነበር። ሰካራሙ ተበጀ ግን ገንዘብ እያለው ውሃ ጣፍጦታል። ልዩ በሆነው በዚያው ማታ ወደ አልጋው ወጥቶ በተኛ ጊዜ መጠጥን እርም ካደረገው 1 ዓመት ከ9 ወር ከ9 ቀን እንደሆነው ጊዜውን ቆጥሮ አወቀው። ጊዜውንስ ማወቅ ለምን አስፈለገው? እንደ ጥንብ መጣያ ትንፋሽ የተበላሸ አፌም እንደ እሬት መረረኝ። ሹልክ ብዬ ዛሬ ብቻ ጥቂት ብቻ አንድ ጊዜ ብቻ እኔ ብቻ ብጠጣ ምን እጎዳለሁ ብሎ ተመኝቶ ስለነበረ ነው። ነገር ግን ወደ አልጋው ወጥቶ ተጋደመ።